እዛው ሰማዩ ላይ ይቀመጥ ምድሩን ሊቀቅልኝ እኮ ነው ያልኩት። ሁለት ወንድማማቾች ሁለቱም የሃይማኖት መሪዎች ናቸው። አንደኛው ትንሽ ኃይለኛም ተናጋሪም ናቸው፣ ሌላኛው ቀዝቃዛ ናቸው በባህሪያቸውና የአባታቸው መሬት ውርስ አልሰጣሏቸው ወሰዱባቸው። ይሄኛው ትንሽ ኃይለኛው ሽማግሌ ላኩባቸው። ሽማግሌዎቹ መጥተው ለዝለሻ አህመድ አልሃዲ ባካ አህመድ አልሃዲ ይህ ሰው ያላህ ሰው ነው፣ የምድር ሰው አይደለም፣ የሰማይ ሰው ነው፣ የዚች ዓለም ሰው አይደለም፣ ለምን መሬቱን አትሰጠውም አሏቸው። ሰውየው በጣም ኃይለኛ ናቸውና እኔስ ምን አልኩኝ? እዛው ሰማዩ ላይ ይቀመጥ ምድሩን ሊቀቅልኝ እኮ ነው ያልኩት። ምን ይሰራለታል እሱ የሰማይ ሰው ነው መሬት እዛው ሰማዩ ላይ ይቀመጥ ምድሩን ሊቀቅልኝ እኮ ነው ያልኩት። ሁለት ወንድማማቾች ሁለቱም የሃይማኖት መሪዎች ናቸው። አንደኛው ትንሽ ኃይለኛም ተናጋሪም ናቸው፣ ሌላኛው ቀዝቃዛ ናቸው በባህሪያቸውና የአባታቸው መሬት ውርስ አልሰጣሏቸው ወሰዱባቸው። ይሄኛው ትንሽ ኃይለኛው ሽማግሌ ላኩባቸው። ሽማግሌዎቹ መጥተው ለዝለሻ አህመድ አልሃዲ ባካ አህመድ አልሃዲ ይህ ሰው ያላህ ሰው ነው፣ የምድር ሰው አይደለም፣ የሰማይ ሰው ነው፣ የዚች ዓለም ሰው አይደለም፣ ለምን መሬቱን አትሰጠውም አሏቸው። ሰውየው በጣም ኃይለኛ ናቸውና እኔስ ምን አልኩኝ? እዛው ሰማዩ ላይ ይቀመጥ ምድሩን ሊቀቅልኝ እኮ ነው ያልኩት። ምን ይሰራለታል እሱ የሰማይ ሰው ነው መሬት እዛው ሰማዩ ላይ ይቀመጥ ምድሩን ሊቀቅልኝ እኮ ነው ያልኩት። ሁለት ወንድማማቾች ሁለቱም የሃይማኖት መሪዎች ናቸው። አንደኛው ትንሽ ኃይለኛም ተናጋሪም ናቸው፣ ሌላኛው ቀዝቃዛ ናቸው በባህሪያቸውና የአባታቸው መሬት ውርስ አልሰጣሏቸው ወሰዱባቸው። ይሄኛው ትንሽ ኃይለኛው ሽማግሌ ላኩባቸው። ሽማግሌዎቹ መጥተው ለዝለሻ አህመድ አልሃዲ ባካ አህመድ አልሃዲ ይህ ሰው ያላህ ሰው ነው፣ የምድር ሰው አይደለም፣ የሰማይ ሰው ነው፣ የዚች ዓለም ሰው አይደለም፣ ለምን መሬቱን አትሰጠውም አሏቸው። ሰውየው በጣም ኃይለኛ ናቸውና እኔስ ምን አልኩኝ? እዛው ሰማዩ ላይ ይቀመጥ ምድሩን ሊቀቅልኝ እኮ ነው ያልኩት። ምን ይሰራለታል እሱ የሰማይ ሰው ነው መሬት